እኛው ማከላዊ ኢትዮጵያ እሱ ማከላዊ ኢትዮጵያ ወኪል ከንዳገራው ነገር ይቻላል የዓለም የንግድ ኤክስፖርት ናብጂያ እኔ ከዚህ አስቤ ሲሄድ የአገሬ የባህል ልብስ በጣም ልዩ አድርጌ ነው እሺ በጣም ደስ ይላል እና ምንድነው ያለኝ አምባሳደሩ አንተ በቃ ሙሉ ኢትዮጵያ ተሸክም ይመጣል እንደው ምናልባት ውዱ ሶፋ ዝም ነው እናንተ ጋር ውድ ሶፋ አለ 250 ሺህ Ashamadia gitano alarano ibamuwa bagazuwa garadua abagazuwa garadua nabirenate adios 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 እሺ ተመልካቾቻችን እንዴት ናችሁ የተከበራችሁ ነው የተወደዳችሁ የአዲያ ሚዲያ ኔትወርክ ውድ ቤተሰቦቻችን ዛሬ እንግዲህ በእናንተ ጥያቄ መሰረት ያው ኮሜንት ላይ በሆሳና ከተማ ውስጥ የሚገኙ ፈርኒቸር ቤቶችን እንዳሳያችሁ ጥያቄ ጠይቃችሁ ነበር በተደጋጋሚ ማለት ነው ስለዚህ በዛ መሰረት አንድ የፈርኒቸር ቤት ውስጥ ተገኝቼ እንግዲህ ከፈርኒቸር ቤቱ ባለቤትና የስራ ኃላፊ ጋራ ቆይታ አደርጋለሁኝ በዛው ደግሞ የፈርኒቸር ቤቱ ሁኔታ ምን ይመስላል የሚለው አብረን እናያለን ማለት ነው ሲቀጥል ደግሞ ያው ስራ ፈጠራ ላይ ያው እንግዲህ ወጣቶች በተለያየ ስራ ፈጠራ መስክ ላይ ተሰማርተው የራሳቸውን ስራ ከመፍጠር ባሻገር ሌሎችም ደግሞ ስራ እየፈጠሩ ምሳሌ እየሆኑ ይገኛሉ ማለት ነውና እሱንም እናሳያችኋለን ማለት ነው ለማንኛውም እስቲ መጀመሪያ እንተዋወቅና ወደ ኢንተርቪዋችን ወይም ደግሞ ወደ ቆይታችን እንቀጥላለን ማለት ነው ራስህን አስተዋውቀ ሀብቴ ፈርኒቸር መስራችና ባለቤት ሀብቴ ፈርኒቸር እንዴት ተመሰረተ ከሱ ጀምረን ብንቀጥል ይችላል መሰለኝ ሀብቴ ፈርኒቸር ሲመሰረት 2007 አካባቢ ነው የተመሰረተው እስቲ የጀመራችሁበትን ታሪኩ ቤቱን ሁኔታው ምን ይመስል ነበር እንጀምር እንትን ወቁርቁሩላ አይደለም ሳጠራ ነው አሪዋም ሳጠራ ነው ሳጠራው ላይ ሻራ ነው ቦታ ተከራይታችሁ ነው ወይስ ያው ባዶ ግቢ የተከራየ ነው ኦኬ ቤት የለው ሳጠራው ቤት ነው ሻራ አረጋግጠን ፍሳሽ ይወጣል ማለት ነው እዛው ገርም ነው በጣም እና ስንሰራ ይጎርፍ ምናምን ይገባል የሚገባው መስመር ሰተን ወደቃችን ላይ ደስ በዛ መልኩ ነው ስንሰራ ነበር በዛ ሁኔታ ብዙ ማልቆያችሁ እንደነገርኩሽ ከስተመር ስላፈራ አልቆየንም ስፖንሰርም ነበር አፕሪሺየት ምክንያቱም እኔ ትንሽ ይል አሁንም በጣም ወጣት ነው ደግሞ የዛሬ 78 አመት ደግሞ ማሰብ ነው ወደ ኋላ ሁላችን ጥሩ ላይ ሰው ደግሞ በዛን ሰዓት በዛ እድሜ ላይ ማባቅ ኳስ ላይ በጣም ሰው ይገኝ እኛ እዛ ጋር ስለምን ሰዎች አፕሪሺየት ከዛ ምን አደረገን አልቆየንም ከዛ ሌላ ግቢ ደግሞ ሰፊ ነው ግቢ ላይ ወርቆሮት ይሽሰራ ሰማይ ማሽን ምናምን አስገባ ሰራተኛ አስገባ ደርሰን ያለ ብራችን ህንጻ እንደስተካከለ አሁን ማምረቻችን ህንጻ ሰራ እዚሁ ነው የምታመርቱት እዚሁ ግራውንድ ዋው እናየዋለን ግራውንድ ላይ ነው እላይ ኦኬ ዋው ሌላ ብራንች ደግሞ ወጣች ሁለተኛ ብራንች ማለት ነው ገርም ነው ሁለት ብራንዱ ታች ዋንዛ አስፋል ወራ አብዲ ፈርኒቸር እሱ ነው የሚታወቀው ፈርኒቸር እሱ ነው የሚታወቀው ነው የኛው ብራንች ያኛው መሽጫችን ራሱ 220 ካሬ ዶሮች ሰፊ ሾው በጣም ይገርም ነው አሁን ላይ ደግሞ ስቶጪ ያኛው ራሱ 320 ካሬ ነው ሾው ይገርም አላለቀም ያኛው ስላልበቃ የሚገርም ነው በጣም ያኛው ኖርማሊ ኦፊስ ነው ተጠቃሚ አላለ አላለቀም ሳያልቅም ህንጻው ሳያልቅም ዝም ብሎ ቀደም እንዳይሻቸው ከስተመሮች ከላይ ሲወጡ ሲወጡ ምን አለ መሰለሽ ጀስት
እኛ ይሄን ስራውን ማሳደግ ይቻላል። ህልምንም ማጋባት ሰራተኛ ላይ እንሰራለን። አሁን እዚህ ዙሪያ ላይ ማአት ልጆች አሉ ካፕቲ ፈርኒቸር ወጥተው የራሳቸው ድርጅት አላቸው። በዙሪያችን እዚህ አሉ 6-7 በላይ ዙሪያችን ላይ ከኛ ይወጡ ናቸው። እኛ ውስጥ ላይ ከ30 ምናምን ሰራተኛ ውስጥ ፋሚሊ መስርቶ የሚኖር አለ። በጣም የሚገርም ነው። መስርቶ ፋሚሊውን ያስተዳድራል ራሱ ይችላል እና ኤክስትራ ነገር ያስባል። ዋው እናት አባቱ ወንድሙን ምናምን ያስተምራል። አባቱ ይረዳል። ያ እኛን ሰክሰስፉል ያደርጋል ማለት የኛ ትልቁ ደስታችን ነው። ምክንያቱም እኛ አልፈን ይመጣል። አዎ ሰው ባንቺ ምክንያት ራሱ ችሎ ምናምን ሲሉ በጣም ማየት በጣም አካውንት ላይ ከሚገባው ብር ይልቅ ያ ነገር በጣም ነው የሚያስደስት በጣም እና ያ ነገር ነው የሚተርፋቸው ትልቁ ተርፋቸው አስበው። ሌላው ደግሞ መንግስት በጣም አፕሪሼት ያደርጋል። በጣም የሚደግፍ አሁን በቅርቡ ትልቅ ሰፊ ቦታ ሰጥቶ ነው ማምረቻ ሌላ ማለት ነው ከዚህ ከሁለቱ ውጪ። ዋው ከነዚህ ከሁለቱ ውጪ አሁን ኔክስት ይር ላይ ወደ ፋብሪካ ነው። ዋው እዛ ሼዶችን እንሰራለን። አሁን እንዴት ሰው ነው ሰፋ አድርገን የምንሰራበት አብዛኛው ላይ ደግሞ መስራት ብቻ ሳይሆን ግቢው ላይ ለወጣቱ መማሪያ የሚሆኑ ላይብረሪዎች ጭምር ይካተታል። ወጣት አሉባሌ ይወጣል። ኮፊ ሃውሶች፣ መጽሐፍ ማንበቢያ ኤሪያዎች ግን ዘና ወጣቱ ከዛ ጋር ገብቶ ደግሞ እንጆይ ይጎበኛል ምናምን ሰራተኛ ሲሰራ ሲለፋ ከዛ ወጥቶ ነው መጥቶ ሰው መጽሐፍ ነው ቀጥ ብሎ መጥቶ መጽሐፍ እንዲያነብ አዝቆ መጀመሪያ የሚገርም ነው። ወጣት እንደሚሰራ እንደሚለፋ ያ ካየ በኋላ ከዛ በኋላ ሼም ነው ግፍት ነው የምናደርገው። በጣም ይገርማል። በቃ ሼም ነው ይጠጣ አሁን ቦይ አገርን ማብቃት ነገን መስራት ዛሬ ላይ ነገን መስራት ይሄ ሁሉ ነው። ዋው ይገርም ነው በጣም። በነገራችን ላይ በዚህ ስራ በጣም አንዳንድ ስትለፊ ለካ መልፋት ደስ ይላል። እኛው ማከላዊ ኢትዮጵያ ከንዳ ገራ ነገር ይቻላል የዓለም የንግድ ኤክስፖ ናብጂያ ከዛውን ያመጣናቸው ልምዶች አሉ እዚህ ተግባራዊ ማድረጋቸው እነሱን ደግሞ ሲጨምር ነገር እኛ ሳይሆን ለሀገራችን ጭምር አካባቢህን ራሱ አሁን እንግዲህ ከሆሳና ከተማም ከሀዲያ ዞንም ከማዕከላዊ ኢትዮጵያም ተወክለ ነው የሄድከውና የሆነ ይዘህ ስትሄድ እኮ እዛ ቦታ ላይ አካባቢን የተወለድክበትን ያደግክበትን ሰፈር ጭምር ነው የምታስተዋውቀው አይደለ? እና ይሄ ከፈርኒቸር ቤቱ ባሻገር ሌላም ከሱ ላቅ ያለ ራሱ ሚና አለው ብዬ አስባለሁ። የሄድነው 30 ነው እና 30ችን ውስጥ ላይ እኔ ከዚህ አስቤ ሲሄድ የአገሬ የባህል ልብስ በጣም ልዩ ያሳፍቼ ነው እሺ በጣም ደስ ይላል። እና ምንድን ነው ያለኝ አምባሳደሩ አንተ በቃ ሙሉ ኢትዮጵያ ተሸክም የመጣው አይደል? የሚገርም ነው። በቃ ለኔ የተሰማኝ ነገር ይጠይቁሃል ከየት ነው የመጣው ሲባል ከሀዲያ እኮ ነው የመጣሁት ምናምን ከዛ ምንድን ነው በጣም በቃ ልብሴ ምናምን ግሬስ ነበረው አይደል? ያቋስ ግን ይሄ የሀዲያ ሌሎቹም ይሄንን ነበር ማለት የነበረባቸው ቢዝነሱን ብቻ ሳይሆን አገርን አገርን ተሸክሞ መምጣት ማለት እኮ በቃ እንደዚህ ነው። ይሄ ምንድን ነው አሁን በሰዓቱ በጣም ህንዶች ተገርሟል። እነሱ ሀገር ላይ እንደዚህ አይነት ልብስ የሚለበሰው በአመት አንዴ የሚደረግ ፕሮግራም አለ። በአመት አንዴ የሚከበር ፕሮግራም አለ እና ትልቅ ሚኒስተሮች የሀገሪቱ ይሄ በባህል የሀገራቸው ባህል አለ ባህል ትልቅ ንጉሶች ምናምን ሲገኙ ለብሶ የሚገኙት አይነት ልብስ ነው። ገርም
ቀርቦ ይጠይቁኛል። እንዶች መጥተው ከኔ ጋር ፎቶ ይነሳሉ። ሴልፊ አንዱ እንዳይሽጥልኛል። አይ ይሄ ልብስ አይደለም ሀገር ነው። የምፈልገው ዶላር ልስጣል። የሚገርም ነው በጣም። ይሄ ቢሽጥ ሀገር አይሸጥም ነው ደነገጠ። በቃ ሽፎቷል። ዋው እና ብዙ ተደሰረ። ምንድነው ይሄ ነገር የራሱ የሆነ ያለው ይቀጥላል ማለት እንደዚህ እኛ ምንድነው በዚህ ጥንካሬያችን እንድንቀጥል ፈጣሪ ይርዳን እንጂ የተሻለ ነገር ይሄ ኖርማሊ በስም ወደ በተግባር ደግሞ አገራቸው በርግጠኝነት እኛ ኢምፖርት እናደርጋለን። የሚገርም ነው በጣም እኮ የሚገርም ነው። ምክንያቱም አታስበውም አሁን ለምሳሌ እንደው ከትንሽ መንደር ወጥተህ ከዛ ከከተማ ወጥተህ አይደለምና በዓለም አቀፍ ደረጃ ኢትዮጵያ ላይ ራሱ መታወቅ በጣም ከባድ ነገር ነውና ካለህበት ቦታ ላይ እሱን አስፍተህ ሄደህ እንደ ዓለም ራሱ ማለት ነው በቃ ኢምፓክት መፍጠር መቻል መቼም ኢምፓክት ስትፈጥር ነው እዛ ቦታ ላይ ልትገኝ የምትችለውና በጣም ይገርማል ማለት ይሄ ትልቅ ማሰብ ለካ የሆነ ቦታ ላይ ሆኖ ትልቅ ማሰብ ይቻላል ማለት ነው። በደንብ ይቻላል። በተጨማሪ በኢትዮጵያ ታምርት ይዘጋጃል። ኢትዮጵያ ታምርት ላይ ተሳትፎ ምርቶቻችን ተሳትፎ ያዘጋጀውን የኢንዱስትሪ ሚኒስቴርና ጠቅላይ ሚኒስትሩ ያዘጋጁ ፕሮግራም መጥተው የሚያደርጉት ጎብኝተው በሰዓቱ ምርት ይዞ የቀረበው ኤክስፖርተር እኔ ኤክስፖርተር አይደለም አድርጌ ማለት ግን ባጄ ኤክስፖርተር ነው የሚለው ጋር ሁሉም እዛ ጋር የተገኘው ኤክስፖርተር ነውና ባጅ ተሰጥቶ የሴልስ እና የኒያ የማናጀር እና የሴልስ ተብሏልና ለኔ የተሰጠኝ ኤክስፖርተር ነው። ተሳስተዋል እንግዲህ ሰዎች ነው ያልኩት ማለት እነሱ ተሳስተዋል። በቃ እኔ መገኘት ስለነበረብኝ ጋር ይፈቀደው ማለት ነገይን ነው እያሳየኝ ነበር ብቻ ነገ ያ ይሆናል። ከዛ የሌሎችንም ባይሳይ ኤክስፖርተር ስጠይቅ 95% ኤክስፖርተር ዋው 5% ብቻ ነው 280 አምራች ነው። ከ280 10 11 ምናምን ሰው ብንሆን ነው ሌላ ሁሉ ኤክስፖርት ዳርካ የሚገርም ስታዲየም ምርታችን ፒክቸሮች አሉ። ፕሬዝዳንታችን አድንቀው እየጠየቁ ነው ያንዳንዱ የምርት አጠቃቀማችን ይጠይቃሉ። ኖርማል የሚፈለገው የኢትዮጵያ ውስጥ ምርት የሀገር ውስጥ እንጨቱ ራሱ የሀገር ውስጥ ምርት ነው በቃ የሚፈልገው እንጨቱ እኛው ሀገራችን ላይ ካለው ፈልጠን ቆርጠን አስተካክለን የምን እንጨት ነው የሚመረጠው? ቅርጽ ዋንዛ እንጨት የምንጠቀመው ቅርጽ አውጥተን ድፍኑን ቆርጠን ፈልጠን አስተካክለን በዚህ ልክ ቅርጽ አስይዘን በእንጨት እግሩ ሰው እንጨቱ የራሳችን አስተካክለን ሲያደርገን እንጨት ኤክስፖርት አደርጋለሁ አላለ ለምን እንደዚህ ሰርተ ለምን ገና እዛ ደረጃ ደረስኩ። ነገ ግን ደርሳለሁ። ከዛ ግን የሚመለከተው ተነጋገር ማብቃት እርግጠኝነት መጥቶ ያገኙ ይረዳል። ምናልባት ሰሞኑን አይታችሁ እንደሆነ አካባቢ ነበር መጥቶ ነበር የተቀመጡበትን ሶፋ አይታችኋል? ተለጅዋቸው ከኛ ቤት የለም። የዛኔ ፕሬዝዳንቱ ባዛር ላይ የተቀመጡት ሶፋ ነው። እዚህ ደግሞ ዶክተር አብይ ተቀመጡበት። በጣም ይገርማል። ምናምን ብሎ ይላል በል ሶፋ የሆነ ነገር አለበት ጠቅላላ ሚኒስትሮች የተቀመጡበት ስለሆነ እኔ መልሼ አንተ ጋር አላመጣውም ብሎ ከንቲባውን ቢሮ ወስዷል። የሚገርም ነው በጣም አጋጣሚ ማለት ነው። የሚገርም ነው በጣም የጠቅላላ የኢትዮጵያ ሚኒስትሮች አርፈው ቁጭ ብለው አድርገው እና ያንን ሶፋ ከንቲባው ተገዛዙ ምትሮኑ ዶክተር አብይ ሲቀመጥ አይ በቃ የነገር የሆነ ነገር አለ ከንቲባው ይባል
አሁን ሆሳዕና ላይ ይሄ ነገር ዞሮ እንደዚህ ሆኖ ስትይዝ በጣም እኮ የሚደንቅ ነገር ነው እውነት አይመስልም እና አንዳንዴ ምንድነው ጋድም ሲረዳሽ ነው ሁለተኛ አንቺም ጥንካሬ አንደኛ እዛው የዛሬ 7-8 ዓመት የሰራነው ስራ ሳይሆን ሁሌም ኒው ነገር ይዘን እንቀርባለን አርኪቴክቸሮች አሉ ኦኬ ዲዛይነሮች ምናምን አርኪ ያደርጋሉ ያን ደግሞ የሚቀበል ኃላፊ ያለ እሱ ተቀብሎ ወጣቸው ያለ ትንሽም ብትሆን ጊዜውን የመሰለ ነገር ይዘን ለመቅረብ እንጠራለን በተሻለና ቀን ጊዜ ይመስላል እንይዛለን እና እግዚአብሔር ይመስገን ኦፊስ አለ ኦኬ ሌላ ቦታ አዲስ አበባ ዋው ኦርደር የምትቀበልበት ኦኬ ጥያቄዎች ይመጣሉ ከዛ አዎ ስራልኝ አሁን እዛ ሳይት ማረባክ የግለሰብ ሰዎች የግለሰብ ነብሬዎች ሰራሽ ሰዎች አሃ ኦርደር ተቀበለ የግለሰብ ከአዲስ አበባ መጥቶ ኦርደር አድርገው ማለት ነው አዲስ አበባ አሁን በዚህ ሰዓት ልጆች እዛ ስራ ይሰራሉ አዲስ አበባ ምንድን ነው የምታመርቱት ማለት ነው ምናመርተው ሙሉ ፈርኒቸር ሙሉ ኢንተሪየር ዲዛይን የቤት ኢንተሪየር ዲዛይኖች ሙሉ እንሰራለን ለምሳሌ አንቺ ጂ+ ቪላ ቤት ቢኖርሽ ቤቱን ነው የምትሰጪው ሶፋው ብቻ አይደለም ማለት ነው የሚሰራው ኦኬ በቃ ቤትሽ ባዶ አድርገሽ ጨርሰሽ ሰርተሽ ለኛ ነው የምትሰጪው አንቺ ከዛ እኛ ገብተን ቤትሽን እናያለን አርኪቴክቸሮች ይገባሉ ያያሉ አርኪቴክቸር በአማራጭ ለሰውየው እንዲያይደው ላይክ ቤቱን ይሰራ ሲል ይገነባ ሲል አርኩን ነው ዲዛይኑን ነው አይደል ላይክ ለዛ እያንዳንዱ ሩም ላይ ምን ሊሆን እንደሚችል የቱ ጋር ምን ሊቀመጥ እንደሚችል ከምቾቱ ጋር ከከለሩ ጋር ከለር ጋር ፈርኒቸር ከመደረጉ አሃ ከነሱ ጋር አብሮ መሄድ ቤት ፊት የሚያደርግ አይገርምም አሁን እኔ ይሄን አላውቅም አሁን ካንቺ ልጅ ጋር ምንድን ነው ምን አይነት ነገር ነው የሚሄደው ፊት የሚያደርግ ሊመቻት የሚችል ኦኬ አርት ነው በራሱ ማለት ነው አዎ ራሱን የቻለ ትልቅ አርት ገርም ነው በጣም የቤተሰብ ነዋሪ ሁላ ይታያል በስንት ኤጅ ውስጥ ነው ያሉት ስንተኛ ተማሪ ናቸው ይሄና አመት ሲደርሱ ሊያገለግላቸው ይችላል ይመቻቸው ይሄ ሁሉ ታሰብቶ እና ይሄ ሁሉ ተጠንቶ ዲዛይን ለባለቤቶች ይመርጣሉ በአማራጭ አንድ ዲዛይን ብቻ አይደለም አዎ በራሳቸው ይመርጡና ይሰራሉ በዛ ላይ ሲስማሙና ደስተኛ ሲሆኑ ወደ ዋጋው ትመጫለሽ ኮሜንትም ትቀበያለሽ ሙሉ ለሙሉ ሰየቃሉ ሰይ እቺ ግን በዚህ ምናምን ካለ ትቀበያለሽ በጣም ይገርማል ስትጀምሩት ግን ይሄ ነገር አልነበረም አይደል አሁን እየጨመራችሁ ነው የመጣችሁት አልነበረም ማለት ኩርሲ መክተፊያው ላይ እኔ አሁን ይሄ የቤቶቹ ሁኔታ ዲዛይን ምናምን እንደምታረጉ እንትና ማለት አላቅም ነበር የሚመስለኝ ያው ፈርኒቸሮቹን ሶፋዎቹን ብቻ አንቺ ብድግ ምናምን አዎ እንደዛ ነበር የሚመስለኝ በቃ እቺ ሶፋ ሪጃታል ምናምን አዎ ይዘህ የምትሄድ አዎ እንደዛ ነበር የሚመስለኝ አለ እኮ እሱ ነገር ግን ይሄ አይመከርም እንደው ምንድነው አንተ አሁን እንደው ለአንድ ቤተሰሪ ምንድነው እስቲ የምትመክረው እንዴት ቤቱን ያሟላ እንዴት ዲዛይን ያድርግ ብዙ ጊዜ እኛ በባለሙያ አይደለም የምናደርገው አይደለ ገንዘብ ካለን ሄደን ገዝተን መምጣት ነው መሆን ያለበት ቤቱ ፕላስ ፈርኒቸር ነው መያዝ ያለበት አንድ ሰው እንጂ ቤቱ ከጨረስኩኝ በኋላ ፈርኒቸር ምን አባቱ ሶፋዬን አንድ ጊዜ ገዛለሁ ዳይኒንግ የሆነ ጊዜ ገዛለሁ ቁም ሳጥን የሆነ ጊዜ ገዛለሁ ይሄ ረብሻ የሚሆነው ገብቶሻል ያ ማለት መናሪያ ነው ምንድነው የህዝብ ትራንስፖርቴሽን መናሪያ አለ መናሪያ አውቶቡሱም ይገባል ሚኒባሱም ይገባል ስታዩ ጨርቅሽ ይሄ አይደለም መሆን ያለበት ቤትሽ ልክ ካለሽ በኋላ ቤትሽ ከፊት የምታደርግ እያንዳንዷ ነገር ዲዛይን ተደርጋ አንቺን የሚያረብሽሽ ካፒታልሽን ከቤትሽ ጋር እኩል መያዝ አለብሽ የፈርኒቸር
ብለሽ መመደብ መቻል አለበት ከቤትሽ ጋር ልክ ቤትሽ መሰረት ሲጣል አንቺ ፈርኒቸርሽ መሰረት መጣል አለብሽ ዲዛይን ይደረግ ቤቱ ፈርኒቸሩ የሚሰራው ቤቱ ካለቀ በኋላ ቢሆንም የሆነ ዲዛይን የሚደረገው ከማጋ ነው ከቤቱ ሰሪ ጋር ከኮንትራክተሩ ጋር ፈርኒቸሩ አብሮ ነው የሚሰራው ገብቶሻል ብሎኬ ሲደረደር ምን ሲባል የቁም ሳጥን ቦታ ይሄናክል ሜትር ይሄናክል ሴንቲሜትር ይፈልጋል የሚለው ነገር አልጋ እዚህ ጋር ነው የሚፈልገው ሜትር ከ80 ለሜትር ሜትር ከ50 ነው ለሱ ይሄ ሲዟዟር እንደዚህ ገርም ነው በጣም ሲዟዟር እንደዚህ ነው ሶፋው የአይነን ቴብል ይሄናክል ሴንቲሜትር ቦታ ነው የሚፈልገው ሶፋው ይሄናክል እንትን ስለዚህ ሳሎኑ ስንት ካሬ መሆን አለበት ይሄናል ካሬ መሆን አለበት ዋው ገና ቤቱ ሲጀመር ማለት ነው በጣም ይገርማል እንደዛ ነው ፈርኒቸር መሰረት ያለው እንጂ ቤቱን ምናምን ከሰርቼዋለሁ ተመስገን ምናምን ብለሽ ደቅ ብለሽ ከዛ ደግሞ ሶፋ ብድግ ያደርጋለሁ ነው ረብሻ ከዛ በኋላ ምን ይመጣል መሰለሽ የተወሰነ ተጠቅመሽ ይሄ ነገር ሰለቸኝ ቤቱን ነው እንደዚህ ሰርቼው ይሄ ነገር አለ ሶፋውን ልቀይር ዳይኒንግ ልቀይር ምናምን አይደል እንደዚህ አይነት ስሜት ማትመጭ ያ ሙሉ ፈርኒቸሩ ስታሰሪው አንደኛ ማች ያደረገ የተናበበ ሰራ ከላይ እስከ ታች እስከ ላይ ያለው የተናበበ ፈርኒቸር ምናልባት ማለት ነው እቃ በምን ያክል ጊዜ መቀየር አለበት ማለት ወይ ግዴታ ሲያረጅ ነው መቀየር ያለበት ወይስ ደግሞ የሆነ የጊዜ ታይም አለው ሊሚቴሽን ማለት የሆነ ከሆነ ጊዜ በኋላ መቀየር አለበት የሚባል ነገር አለ እቃ መቀየር አለበት ነው ማሰቡ ምናልባት የፋይናንሻል አቅም እሱ ታው ከሱም በላይ ያው ያለው ሰው ለምሳሌ ነው ይችላል እንጂ ፋይናንሻል አቅም ካለሽ በአመት ቢቀየር ይችላል በአመት ቢቀየር ወይ የሆነ ከቤት እንኳን የቤት እቃ ወጥቶ ሲቀየር አይደል ቦታውን ሲቀየር ራሱ አይሞሽ የሚመጣው የሆነ መታገኝ ሳትፋክሽን አዲስ ይሆንብሻል ለምሳሌ ባለቤትሽ ውጭ ሆኖ ቆና አንቺ ቀየርሽ ስትጠብቂው ዋው ምናምን ነው የሚልሽ በቃ የቀየርሽ ሁላ ነው የሚመስለው ሲቀየር ደግሞ አሰብ ፋሚሊ ላይ ለምሳሌ ልጆች ምናምን ካለ ሁሉም ነው በቃ ደስተኛ ነው ያ ደስታ ምናልባት ከመንፈሳዊ ደስታ ቀጥሎ ይሄ ደስታ የሚገርም ደስታ እኮ እንግዲህ አስበው ውለሂድም ቤትህ ነው ማረፊያ ማረፊያ ስለሆነ እንካም ከምታገኙ ገንዘብ ከምታገኙ ደስታ ይልቅ ወይዚህ በቤት የምታገኙ ደስታ በጣም ቢግ ነው በጣም ትልቅ ስለዚህ ይቀየር ቢቻል በአመት ካልተቻለ በ3 አመት በ4 በ5 አመት የምትቀይሪው ደስታ ነው እሺ ሌላው ደግሞ ያንን ደግሞ አውጥተሽ አጥዩ ተሸጨዋለሽ ሌላ ደግሞ ምናልባት መሸጥ እንኳን ይሄ መሸጥም ብዙም ባልመክርም ለሰው አሁን ጊፍት ራሱ ቢሰጥ ያ ሰው ሲደሰት ማየት በራሱ በጣም አንድ ትልቅ ደስታ የሚሸጠው ገንዘብ ይልቅ እዛ ሰው የሚታገኝ ደስታ ሲባርክሽ ሲባርክሽ ደስታ ገንዘቡ የተሻለ ነው ግን ደግሞ የኢኮኖሚ አቅም ደግሞ ካልሆነ ደግሞ ምንድነው ታሪክ ትሸጪውና እሱ ጨምረሽ ደግሞ አዲስ ነገር አስገኘሽ መቀየር ምናልባት ከዲዛይን አኳያ ስናስበው ደግሞ በተለይ አሁን እንደ ሆሳና ከተማ ያው አዲስ አበባ ስታየው በየጊዜው ዲዛይኖች የሚቀያየሩትና ወደ ወተ ስትገባ ሶፋ አዲስ ዲዛይን መጥቶ ነው የምታገኘውና እሱን ቶሎ ተደራሽ የማድረግ ነገሩ እናንተ ጋር አለ ወይ ዲዛይኖች ዓለም ባንድ ትሆናለች ይባል ነገር አለ አሁን አንዱ ናቸው ኢሮፕ ላይ የሚለቀቅ የፈርኒቸር ኒው ዲዛይን ሞዴሎች ኦንላይን ላይ እናገኛለን የዩኤስኤ የዛሬው ሞዴል ኦኬ እና እዚህ ማግኘት የዩኤስኤ የጣሊያን የቱርክ ኒው ሞዴሎች እናገኛቸዋለን ግን ምንድነው ያንን ዲዛይን ያደረሽ የሚወስድብሽ እውቀቱም ይፈልጋል ደግሞ እውቀቱም ይፈልጋል ማሽነሪ ይፈልጋል ግን ፋይት ነው መታረቅ አንችልም ማለት አንችልም ፐርፌክት እንኳን ባይመጣልሽ ፋይት ታረጋለሽ
ታውቂያለሽ ያን ነገር ምናልባት የምትጠቀሙበት ማሽን ምን አይነት ነው አሁን ሌተስት የሆነውን ማሽን ነው የምትጠቀሙት ማሽን አሁን ሌተስት ላይ አልደረሰም ሌተስት ሲባል ወደ ያው ቀደም እንደነገርኩሽ አሁን ላይ ትልልቅ ዩሮፕ ሀገራት የሚጠቀሙት ማሽን አይቻል እኛ እንጠቀመው ብንል አይቻልም ነው ትክክል አንችልም እናምጣው ብንል ከባድ ፋይናንስ ባለው ግን የፈጠራም ተጠቅመሽ ፈጠራ እኛ ጋር ፈጠራ ነው የሚገዛው ራሳችን ሞዲፋይ አድርገን እናዘጋጃቸው ማሽኖች ያገለግሉናል ብለን ራሳችን እንፈጥራለን ማሽኖች ፈጥረን ማሽኖች ገርም ነው በጣም ያ ነገር አለ በተሻለሽ መጠን ግን ከጊዜው ጋር ፊት ለማድረግ ታውቃለሽ ባለ አቅም ታውቂያለሽ እና እኛ በዓለም አቀፍ እንኳን ባይሆን አገር አቀፍ አሁን ኢትዮጵያ ላይ አዲስ ነገር ታውጪውን ነገር እኛ እናውጣው ለዛም ይመስለኛል ተወዳዳሪ ሆናችሁት እኮ እናውጣው እዛች ጋር ኦርደሮች አሁን ቅድም ከአዲስ አበባ እንደሚመጡ ነግረኸኛል እንዴት ይመስላል ኦርደሩ ከዚህ ከተማ ውጪ ሌላ ቦታም እንደዚህ ትዛዝ ይመጣል አሁን ለምሳሌ ከከባታ አካባቢ አጀብ ከስተመር የኛ ዙሪያማ ሰዎች ከስተመር ወረዳዎች ወራቢ ወርደርም ያለ በዙሪያችን ብራንች ለምንድን ነው ማትመጡት አይነት ነገር ጭራሽ ይፈልጋሉ ሌላ ቦታ ብራንች ለምን አትመጡ ምክንያቱም ሲገቡ አክቲቭ ፈርኒቸር ነው ያገኙ የት ነው ሲባል አክቲቭ ፈርኒቸር እዚህ ጋር አክቲቭ ፈርኒቸር ልክ ዳገራችን አሁን ወደ ከምባታ ስማችን በጣም ቦልዱ እና አታስቡም ወደዛ ለመስፋት ተደራሽ ማለት ነበር ሰው መጥቶ ማጣት አጣው እጂ እንዳይል ማድረግ ለምሳሌ ትራንስፖርቴሽን ኮስቲኛ ከቻለ ሰርቪስኛ ከቻለ ራሳችሁ ናችሁ የምትችሉት ኦኬ ከቻለ ሰው ደጅ ድረስ ቤቱ ድረስ ወስደን ከሰጠነው ግን እንደዚህ ሆሳና ከተማ የተለያየ ብራንች መስራት እንፈልጋለን ያው ሰባል ብራንች እንፈልጋለን ሌላው ቀደም እንዳልሽው በጣም ሰው ተደራሽ ሊሆን ሲፈልግ ደግሞ በሰዎች ፍላጎት ልክ መክፈት ያሰፋል ምናልባት ማምረቻው ማለት ነው እዚህ ብቻ ነው ያለው እዚህ ላይ እንዳለ ነግረኸኛል ታችም አለና ሌላ ማምረቻ አላችሁ አሁን ደግሞ የተቀበላችሁት አዲስ ቦታ አለ እንደነገር አዲስ ቦታ አለ አዲስ ቦታ አልጀመረም አሁን ተቀበለናል እንጂ ስራ አልጀመረበትም ገና ሺዎች ነው መስራት ነገር ላይ እንደው ምናልባት ውዱ ሶፋ ስንት ነው እናንተ ጋር ውድ ሶፋ አለ 250 ሺህ ኦኬ ገርም ነው ማለት እንዴት ነው በተዛዝ የሚሰራ ነው እሱ ወይስ እንደዚህ አሁን ይሸጣል እሺ አሁን አለ ማየት እንችላለን እንደሱ ተቀምጠንበት እና ማምረቻህን ብታሳየኝ ደስ ይለኛል የመጨረሻ ጥያቄ እናርገውና እንዴት ነው ማለት ያው አልፈ ስትሄድ ሀገርህን ራስህን አካባቢህን ጭምር ነው የምታስተዋውቀውና ያደክ በርክ ቁጥር እንግዲህ ምንድነው እቅድህ በተለይችን አካባቢ ደግሞ ወክለ ስትሄድ ለማስተዋወቅ እንደው ሐሳቡ እንዴት ነው ምን በምን መንኩ ነው እቺን አካባቢ ማስተዋወቅ ተፈልገው ምክንያቱም በፈርኒቸር ዘርፍ በጣም ያው ትልቅ ስራ እየሰራችሁ ስለሆነ ብዬ ነው በምንድነው ማስተዋወቅ ነው የምፈልገው አንድ ድርጅት ሲመሰረት የራስ እንዳለ የሰዎች የመንግስት ያንቺ የኔ እንደሆነና መትረፍ ሰው ለሰው ተርፎ መኖር ለሰው ከመትረፍ
ውጤት የምንፈልገው ማስታወቅ የምንፈልገው አንድ ድርጅት ሲመሰረት ለሰው መትረፍ መሆን ለእኔ ዛሬ እና የሁሉም ሰው እንደሆነ ይህንን ነገር ማስታወቅ ፈልጋለሁ። አብዛኛው ሰዎች ጋር ታዲያ ባሳደግ ሲባል ዛሬ በዚህ ዓመት የምናል ሚሊዮን አለኝ በሚቀጥለው ዓመት የምናል ሚሊዮን ትሪሊዮን ባደረገው ሁሉ ጭንቀት ነው ማሳደጉ እንደተጠበቀ ሆኖ ሰው ይሄን ያህል ባስገባ ስራ አጥን ይሄን ያህል በዚህ ዓመት 30 ካለ በሚቀጥለው ዓመት 50 ባደር ያለኝን ካፒታል ለምሳሌ በዚህ ዓመት 6 ሚሊዮን ብር ካለ በሚቀጥለው ዓመት 10 ሚሊዮን ብር ማድረግ ከፈለኩ በ1 ሚሊዮን ብር ሰራተኛ ልቀጥ ያ ሰው እዚህ ገብቶ ቢሰራ ቤተሰቡን ቢረዳ ራሱን ቢቀይር ብሎ ማሰብ ምክንያቱም የኛ ሰው ወጪ መውጣት ይችላል በጣም ሰራተኛማ ይና በቀጠብኝ ተበለው በቃ ካፒታሌ እዛ ሰራተኛ ላይ ፈሰሳለ ምናምን ማሰብ አብዛኛው ድርጅቶች ላይ ይስተዋላል ይሄና ስራ መፍጠር ይቻላል ያ የሚገርም እሱ ጋር ነው የሚሰራው የኔ ልጅ እሱ ጋር ነው የሚሰራው እሱ ጋር ነው የሚሰራው እሱ ጋር እየሰራ ነው ቤቴን እኔ የሚያግዘኝ ምናምን ስትባይ በጣም እና ባንክ ቤት ደግሞ ሄደሽ ያንተ ብር ይናል ወልዶላል ስትባይ ማለት እንደ ሰውና የትኛው ነው ስለጋችን የሚያሳስበው ስለዚህ ያንን ነገር ለሰዎች መሸጥ ነው የምፈልገው ይሄ ነገር ይሄ አመለካከት ሊቀየር ይገባል ሰዎች እና በጣም አሪፍ እሺ እንግዲህ ወደ ተመልካቾቻችን ደግሞ እስቲ ማምረቻውን በተወሰነ መልኩ እናያለን ስለዚህ አሁንም አብራችሁን ሁኑ እሺ ተመልካቾቻችን አሁን ደግሞ የምንገኘው ይሄው ማምረቻ ውስጥ ነን ማለት ነውና እንደምትመለከቱት በጣም የሚያማምሩ የተለያዩ የሶፋ ዲዛይኖች አሉ ሶፋዎች አሉ ማለት ነው ሌሎችም ወንበሮች አሉ ደስ ይላል በጣም በአጠቃላይ ግን እስቲ ይነግረናል ማለት ነው ሀብቴ እስቲ ንገረን እሺ አሁን የምታዩት ኦልሞስት ፊኒሺንጋቸው ያለቁ ያሉ የሶፋ ምርት ያለበት አካባቢ ነው የሌዘርና የጨርቅ ሶፋዎች ናቸው ያሉት እነዚህ ሶፋዎች እንግዲህ 95% አካባቢ ላይ የደረሱ ናቸው ፓክ ይደረጋሉ ታሸጋሉ ወደ ከስተመሮች ከመሄዳቸው በፊት ፊኒሽ ተደርገው ፓክ ተደርገው በሚሄዱበት ደረጃ እዚህ ይመጣሉ ማለት ነው እዚህ መጥተው በዚህ ልክ ይገኛሉ እንደምታዩት በጣም ቆንጆ ሞዴል አዎ በጣም ኳሊቲያቸው የውስጥ ኳሊቲያቸውን ቀደም እንደነገርኳችሁ በዋንዛ የሚሰሩ ናቸው ሌዘሮቻቸውም ደግሞ የውጭ ሌዘርም አለ የቻይና ሌዘር ተብሎ በደረጃ አለና እናንተ አሁን ምንድነው የምትጠቀሙት ማለት የቱርክ የቻይና በፍላጎት ከስተመር ፍላጎት የሚመረቱ ናቸው ያኑ በዚህ መልኩ ያዘጋጀን እንግዲህ ለደንበኞቻችን ብቁ አድርገን እናዘጋጃለን ማለት በተፈለገው ይሄ ብቻ ሳይሆን ባለቤቱ ይህንን ዲዛይን የምፈልገው የትኛውም ዓለም ላይ ያለውን ዲዛይን ለእኛ ቢሰጠን ቁጭ እናደርጋለን ዋው በጣም ይገርማል በሚፈልገው ቁጭ እናደርጋለን ዋጋውን ተጠጣኝ አድርገን እንሰራለን አሃ ምናልባት ከሶፋ ውጪ ሌሎችም ደግሞ ምርቶች አሉ ቅድም ካልከ ከኢንቴሪየር ዲዛይኑ ዳይኒንግ ቴብል ኦኬ ሙሉ ፈርኒቸር ብዬሻለሁ የትኛውንም አይነት ፈርኒቸር ስፔሻሊ የሚመጋብዘው ቀደምም እንደተናገርኩኝ ከዲዛይኒንጉ ጀምሮ ከሰራ ሙሉ ስራ ቢያሰራ ሞራሪፍ ነው አሁን ይሄ ቁጥር አንዱን ገና ሰርቪስ ላይ ስላለ ቁጥር አንዱ መሸጫ እንጂ የፓኬጆች አሉ ይቀመጣሉ ሾሩማችን ላይ በፓኬጅ ይቀመጣል የመኝታ ክፍል ፓኬጅ አለ የሳሎን ፓኬጅ አለ እነዛ የህፃናት ክፍል የእንግዳ ክፍል ፓኬጆች አሉና በሱ ላይ ማውጣት ይቻላል ትንሽ አሁን
ምንድነው ይሄ ላይክ እንደ ወርክሾፕ እና ወርክሾፕ ናቸው ጋር ስለተያዘ ነው። ዲስፕሌይ ላይ ግን እንደዚህ አይነት ነገሮችን በግልጽ ማስቀመጥ ይቻላል ማለት ነው። በዲዛይን ደረጃ እዚህ ጋር ያሉት ተቀራራቢ መሰሉኝ አይደል? ተቀራራቢ ናቸው ግን ይለያያሉ። ይለያያሉ ግን በጣም ነው የሚያምረው። ከለራቸውም ዲዛይናቸው በጣም ያምራሉ። ወደዛ አካባቢ የቢሮ ሰለኝ እስቲ እናያቸው እና የቢሮ ጠረጴዛ ያላፊ ጠረጴዛ ነው። ሼፎች ናቸው እነዚህ ግን ትንሽ ቆየት ያሉ ሞዴሎች ናቸው። አሁን ላይ አዲስ ሞዴሎች አሉ። አብዛኛው የቢሮ ስለሆነ ሾሩም ላይ ብዙ ጊዜ አይቀርም። በትዕዛዝ ስለሚሰሩ በኦርደር ስለሚሰሩ ይወስዱታል። ይሄ ግን ኖርማሊ ራሳችን ነው የምንጠቀመው። እንደ ቢሮ ማለት ነው። ከስተመር ሰርቪስ የራሳችን ለምን እንዳሉት ይሄ ሾሩማችን ሰርቪስ ላይ ስላለ ለጊዜ ወደዚህ ነው ለራሳችን ነው የምንጠቀመው። የቢሮአችን ማለት ግን አሁን ላይ በጣም በተሻለ በጣም ያላፊ ተለብጆች አሉ። የሚገርመው እዚሁ ነው የሚመረቱት ደግሞ አይደል? እዚሁ ህንጻ ላይ ማለት ነው። ያው ፈርኒቸር ምርቶች ናቸው። እሺ እንግዲህ ውድ ተመልካቾቼ በጠየቃችሁ መሰረት እንግዲህ ሆሳና ከተማ የፈርኒቸር ቤቶች እንቅስቃሴ ባላችሁ መሰረት እንግዲህ ጥሩ የፈርኒቸር እቃዎችን የሚያመርት ያው ሀብቴ ፈርኒቸር መጥቼ ላሳይቻችኋለሁ። ከዛም ባሻገር ደግሞ እንግዲህ የሆሳናን የሀዲያን ባህል ወክሎ ህንድ ድረስም ሄዶ ያው እንግዲህ ባህላችንን አስተዋውቆ ነበር። ያም በጣም ደስ የሚል ነገር ነው እና ደግሞ ያው እንዳያችሁት ሰው ከምንም ተነስቶ ወይም ደግሞ ከትንሽ ደረጃ ተነስቶ በጣም ትልቅ ደረጃ መድረስ እንደሚችል ለሀገር ለዓለም እንደሚበቃ ማሳያ ምሳሌ የሚሆን ነገር ነው ማለት ነው። ከሱ የሰማነው ታሪክ በጣም የሚያበረታታ ብዙ ወጣቶችን ለስራ የሚያነሳሳ ታሪክ ነው። እኔ በበኩሌ ከሱ የተማርኩትኝ ያው እንደምታዩት ወጣት ነው እና በጣም ብዙ ሰዎችን አስተባብሮ ነው የሚያሰራው። ከ40 ከ30 በላይ ሰራተኞችን በስሩ የስራ እድል ፈጥሮላቸዋል። በጣም ለብዙ ቤተሰቦች የስራ እድል መፍጠር የቻለ ነውና እንግዲህ ህልምን ማጋባትን ከሱ ተምሬያለሁኝ እኔ ማለት ነው። እናንተም እንግዲህ የተማራችሁት ነገር ይኖራል ብዬ አስባለሁኝ እና እንግዲህ የምጨምረው ነገር ካለ ሀብቴ መጨመር ትችላለህ። ተመልካቾቻችንን ደግሞ እንሰናበታቸው። አመሰግናለሁ። እናንተም እንግዲህ የኛን ሀብቴ ፈርኒቸር ምርት ብዙ ፈርኒቸሮች አሉ። ከዛ ላይ ብቁ ነው ደግሞ ይሻላል ብላችሁ ወደኛ መታችሁ በዚህ ልክ ሰራቾችን ስላስተዋወቃችሁ በዚህ ልክ ኢንተርቪው ስላደረጋችሁ መታችሁ ስለጎበኛችሁ ከልብ እናመሰግናለን። እሺ በጣም አመሰግናለሁኝ። እንግዲህ እንደዚህ ለሰው የሚያስተምር የሰውን ህይወት የቀየረ የራሳችሁ ታሪክ ያላችሁ ታሪካችሁን ወደ ሚዲያ ማጋራት የምትፈልጉ ደግሞ ካላችሁ ዲስክሪፕሽን ላይ ስልክ አስቀምጣለሁኝ የሚዲያችንን ስልክ ማለት ነው አድራሻችንን። ስለዚህ ልትደውሉ ትችላላችሁ። በተለይ እንዳልኳችሁ ለሰው የሚጠቅም የስራ ፈጠራ ላይ ያላችሁ ወጣቶች ማለት ነው ታሪካችሁን ልታጋሩን ትችላላችሁ። እንግዲህ ሀዲያ ሚዲያ ኔትወርክ የሀዲያ ባህልን እሴቶችን እና ታሪኮችን በማስተዋወቅ ነው የምንሰራው። ከዛ ባሻገር ደግሞ እንደዚህ ስራ ፈጣሪዎችን ደግሞ ሲገኙ ወጣቶችን ለማበረታታት እንሰራለን። በእናንተ ኮሜንት መሰረትም ደግሞ እንሰራለን ማለት ነው እና ኮሜንት ላይ ደግሞ ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ልታስቀምጡ ትችላላችሁ። ስልክም አስቀምጣለሁ የዝግጅት ክፍላችንን ማለት ነው። እንግዲህ ደውሉልን። ሀዲያ ሚዲያ ኔትወርክ ይቀጥላል። ስለምታዩን እናመሰግናለን። ሰብስክራይብ ደግሞ ስለምታደርጉን እናመሰግናለን። ከተመቻችሁ ብዙዎች ጋር እንዲዳረስ እንግዲህ ሼር ብታደርጉ በጣም ደስ ይለኛል። ላይክ ብታደርጉ ደስ ይለኛል። ሀሳባችሁን ኮሜንት ላይ አስቀምጡ። በጣም ነው የማመሰግነው። በሌላ እስክንገናኝ ድረስ ቸር ሁኑ፣ ቸር ሰንብቱ። ቻው።